ሀያላን መንግስታት ከነበሩት ሮማውያን ከቻይናና ከህንድ የስነ ህንፃ ጥበብ ባለቤት የሆነውን የአክሱም ኢምፓየር ታቦተ ጽዮን ወደ ኢትዮጵያ እንዴት መጣች? ቀዳማዊ ምኒልክ አክሱምን እንዴት ገነባት? የአብርሃ ወአጽብሃ መንፈሳዊ አብዮት፣ ቅዱስ ያሬድ የዜማ ምስጢር እና የአክሱም የመጨረሻው ንጉስ የነበረውን የድልነአድን ታሪክ እስክትሳባ ንግስተ ሳባ የንጉስ ሰለሞንን የጥበብ። ሰላም ውድ የሮቤል ዛጉዌ የዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮአችን እንግዲህ በዓለማችን ታሪክ ውስጥ ታላቅ ከሚባሉ ሀያላን መንግስታት ከነበሩት ሮማውያን፣ ፋርስ ከቻይናና ከህንድ ነገር ግን በሰሜን ምስራቅ አፍሪካ የቀይ ባህርን ንግድ መስመር የተቆጣጠረና የራሱ ፊደል ገንዘብ ሳንቲም ያወጣ የተራቀቀ የስነ ህንፃ ጥበብ ባለቤት የሆነውን የአክሱም ኢምፓየር በዛሬው ቪዲዮ እናያለን። እንግዲህ የአክሱም ስርወ መንግስት እንዴት ተመሰረተ? ታቦተ ጽዮን ወደ ኢትዮጵያ እንዴት መጣች? ቀዳማዊ ምኒልክ አክሱምን እንዴት ገነባት? የኢዛናንና የሲዛና ወይም የአብርሃ ወአጽብሃ መንፈሳዊ አብዮት እንዲሁም የንጉስ ካሌብ የታላቁን የመን ዘመቻ እንዲሁም የቅዱስ ያሬድ የዜማ ምስጢር እና የአክሱም የመጨረሻው ንጉስ የነበረውን የድልነአድን ታሪክ እስከ መጨረሻው ከተከታተላችሁ እነዚህን በሙሉ በዛሬው የሮቤል ዛጉዌ ቪዲዮአችን ላይ የአክሱምን ታሪክ ከስር መሰረቱ እስከ መጨረሻው እስከ ማብቂያው እንቃኛለን። ተከታተሉ። ቪዲዮውን ላይክ በማድረግ እንድትጀምሩና ይህንን የሮቤል ዛጉዌ ዩቲዩብ ቻናል ደግሞ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንገልጻለን። ሜክ ሹር ከዚህ በደንብ ብዙ ነገሮችን ታተርፋላችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝን ወደ ታሪኩ እናልፋለን። የአክሱም ታሪክ ከሃይማኖትና ከቅድስና ጋር በጥብቅ የተያያዘ ከክርስቶስ ልደት በፊት በ10ኛው ክፍለ ዘመን እንግዲህ በኢትዮጵያ ትነግስ የነበረችው ንግስት ማክዳ ወይም ንግስተ ሳባ የንጉስ ሰለሞንን የጥበብ ሰምታ እንግዲህ ወደ ኢየሩሳሌም ተጓዘች። ከጉብኝቷም በኋላ እንግዲህ ወደ ሀገሯ ስትመለስ ቀዳማዊ ምኒልክን ወለደች። እንግዲህ ቀዳማዊ ምኒልክ ያደገው በእናቱ በንግስት ማክዳ ወይም በንግስት ሳባ እጅ በኢትዮጵያ ውስጥ ነበርና አድጎ ለአካለ መጠን ሲደርስ አባቱን ወይም ንጉስ ሰለሞንን ለመጎብኘት ወደ ኢየሩሳሌም አቀና ወይም ወደ ኢየሩሳሌም ተጓዘ። እንግዲህ አባቱን በደስታ ተቀብሎ የታላቅነትንና የጥበብን ትምህርት ከሰጠ በኋላ ወደ ሀገሩ ሲመለስ የእስራኤል የበኩር ልጆች ጽላተ ሕጉን ወይም ታቦተ ጽዮንን ይዘው ወደ ኢትዮጵያ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ ተጓዙ። የታሪኩ መነሻው እንግዲህ ይህ ነው። እንግዲህ ታቦተ ጽዮን አክሱም እንደደረሰች አክሱም የፖለቲካ ማዕከል ብቻ መሆኗ ቀርቶ የቅድስናና የሃይማኖት ማዕከል ሆነች። ቀዳማዊ ምኒልክ እናቱን በመተካት ለ25 ዓመታት ገደማ በንግስና መንበር ላይ በመቀመጥ የሰለሞናዊው ስርወ መንግስት ታላቅ መሰረትን ጣለ። በአክሱም የአክሱም ኢምፓየር ብሎ እዛ ጋር ጀመረ ማለት ነው። እንግዲህ ከጥንታውያን የአክሱም ነገስታት ማን ነበሩ? ወይም ከቀዳማዊ ምኒልክ በኋላ እነማን አክሱምን አስተዳደሩ የሚለውን ደግሞ ስናይ
እንግዲህ ከቀዳማዊ ምኒልክ በኋላ በአክሱም ታሪክ ውስጥ ጉልህ አሻራ ጥለው ያለፉ በርካታ ነገስታት አሉ። ከነዚህ ነገስታት እንግዲህ አንደኛ የነበረውና ወይም የመጀመሪያው ንጉስ ባዘን ነው። ንጉስ ባዘን ማለት እንግዲህ ከክርስቶስ ልደት በፊት ጀምሮ እስከ ክርስቶስ ልደት በኢትዮጵያ የታሪክ ድርሳናት መሰረት ጌታ ኢየሱስ ክርስቶስም እንግዲህ በቤተልሔም የተወለደበት በዛ በንጉስ ባዘን ዘመን እንደሆነ የታሪክ ድርሳናት ያወሳሉ ወይም በታሪክ ድርሳናት ላይ ተጽፎ ይገኛል። በሁለተኛ ደግሞ የነገሰው ንጉስ ደግሞ እንግዲህ ንጉስ ዛስካሌስ ነው። ንጉስ ዛስካሌስ ከክርስቶስ ልደት በኋላ እንግዲህ በአንደኛው ክፍለ ዘመን ወይም በ100 ዓመተ ምህረት ገደማ የተነሳ ታላቅ የአክሱም ንጉስ እንደሆነ የታሪክ ድርሳናት ያወሳሉ። እንግዲህ ይህ ንጉስ የግሪክ ቋንቋን የተማረና የአዶሊስን ወደብ በመጠቀም እንግዲህ አክሱምን ወደ ታላቅ ዓለም አቀፍ የንግድ መድረክ ላይ ያወጣ መሪ ነው። ይህ መሪ እንግዲህ በጣም ታዋቂ ከነበሩ የአክሱም ነገስታት አንዱና ዋነኛው ንጉስ ነው። በሶስተኛነት እንግዲህ የነገሰው ንጉስ ኤንዳቢስ ነው። ከንጉስ ኤንዳቢስ በኋላ ደግሞ ንጉስ አፊላስ ነግሷል። ንጉስ ኤንዳቢስ እንግዲህ በሶስተኛው ክፍለ ዘመን መጨረሻ ላይ በመነሳት የመጀመሪያዎቹን የአክሱም የወርቅና የብር ሳንቲሞችን በማስቀረጽ ታዋቂ የሆነ የአክሱም ንጉስ ነው። እንግዲህ ከእርሱ በኋላ ደግሞ የነገሰው ንጉስ አፊላስ ነው። ንጉስ አፊላስም እንግዲህ ከኤንዳቢስ በኋላ ስልጣን በመያዝ የሳንቲሞቹን አይነት እና መጠንን በማስፋት በኢኮኖሚ እድገት ላይ የአክሱምን እድገት ሞር የጨመረ ንጉስ እንደነበረ የታሪክ ድርሳናት እንዲሁ ያወሳል ወይም ተጽፎ ይገኛል። በአራተኛውነት የነገሰው ደግሞ የነገሱት እንግዲህ የኢዛና እና የሲዛና ወይም የአብርሃ ወአጽብሃ ታሪክ እናገኛለን ማለት ነው። እንግዲህ የአብርሃና ወአጽብሃ ታሪክ በአራተኛው ክፍለ ዘመን በአክሱም ታሪክ ውስጥ ትልቅ የሃይማኖትና የባህል አብዮት የተካሄደበት ዘመን ነው። በዚህ በአብርሃ ወአጽብሃ ዘመን ላይ ማለት ነው። እንግዲህ በሀገራችን የታሪክ ድርሳናት አብርሃ ወአጽብሃ በመባል የሚታወቁት ቅዱሳን ነገስታት በዓለማዊ ታሪክ ወይም በዓለማዊ መዛግብት ወይም በዓለማዊ የታሪክ መጽሐፍት ላይ ደግሞ ንጉስ ኢዛናና ሲዛና ተብለው ይጠራሉ። እንግዲህ እነዚህ ሁለቱ ነገስታት ወንድሙ ሲዛና ወይም አብርሃ ደግሞ የጦር መሪ ወይም የጦር አዛዥ ሆኖ በምክትልነት ሲመራ የንጉስ ኢዛና ደግሞ ዋና የአገሪቱ መሪ ሆነው ነው ሲያስተዳደሩ የነበሩት። እንግዲህ በእነሱ ዘመን እንግዲህ የሶሪያዊው ታላቅ ሊቅ ፍሬምናጦስ ወይም አባ ሰላማ ከሳቴ ብርሃን ወደ አክሱም መጥቶ እንግዲህ እነዚህን ነገስታትን በማስተማር እንዲሁም ህዝብንም እንዲሁ በማስተማር የመጀመሪያው የኢትዮጵያ ጳጳስ በመሆን እንግዲህ በ330 ዓመተ ምህረት ንጉስ ኢዛና እና ወንድሙ ሲዛናን ክርስትና የኢትዮጵያ ብሔራዊ ሃይማኖት እንዲሆን አድርገዋል። እንግዲህ በእነዚህ በአብርሃ ወአጽብሃ ዘመን ላይ እንግዲህ የሳንቲም ለውጥም የተደረገበት ዘመን ነበረ። እንግዲህ በወርቅ እና በብር ሳንቲሞች ላይ የነበረውን የፀሐይና የጨረቃ ምልክት በማንሳት የክርስቶስን መስቀል ቀረጹበት። እነዚህ የአብርሃ ወአጽብሃ ዘመነ መንግስት ላይ ማለት ነው። እንግዲህ የፊደል አብዮትም እንግዲህ ወይም የግዕዝ ፊደላት ከአነባቢዎች እንዲጻፉ ያደረጉበት ዘመንም ነበር ማለት ነው። እነዚህ የሲዛናና የኢዛና ዘመን ላይ ማለት ነው። እንግዲህ ትልቁ ነጥብ ደግሞ ሲነሳ የህንፃ ጥበብ አብዮት የተነሳበት ዘመንም ነው። እንግዲህ ታላቋን የአክሱም ጽዮን ማርያምን ቤተክርስቲያንን እንግዲህ የገነቡበት ዘመንም ነው። ይህ ዘመን ግዙፎቹን እንግዲህ የአክሱም ሐውልቶችን ከተራራ ተጠርቦ እንግዲህ በማውጣት ወይም በማቆም ጥበብ የአክሱም የነዛ የጥበብ ዘመን እንደሆነ የታሪክ ድርሳናት አሁንም
ያወሳሉ ማለት ነው። እንግዲህ በአምስተኛ ደረጃ ደግሞ የምናገኘው የንጉስ ካሌብን ወይም ታላቁ የየመን ዘመቻን እንዴት አደረገ የሚለውን ደግሞ በመግቢያ ላይ እንደነገርኳችሁ የንጉስ ካሌብን ታሪክ ነው የምናየው። እንግዲህ በስድስተኛው ክፍለ ዘመን የተነሳው ንጉስ ካሌብ ታሪክ ውስጥ ደግሞ በወታደራዊ ጥንካሬና በሃይማኖታዊ ቀናኢነቱ እጅግ የጎላ ስም ያለው ንጉስ ነው። እንግዲህ ንጉስ ካሌብ እንግዲህ በዛ ዘመን በየመን ላይ እንግዲህ ነግሶ የነበረው ዱንዋስ የተባለ ንጉስ አይሁዳዊ ንጉስ ነው። እንግዲህ በናጅራ የሚኖሩ ክርስቲያኖች ላይ አሰቃቂ የሆነ ጭፍጨፋ አደረሰባቸው ይህ ንጉስ። እንግዲህ ክርስቲያኖችም እርዳታ እንግዲህ ንጉስ ካሌብን ጠየቋቸው። በዛ ዘመን እንግዲህ ካሌብ ታላቁን የጦር ሰራዊትን በማዘጋጀት ወደ የቀይ ባህርን አሻግሮ እንግዲህ ወደ የመን በመዝመት የዱንዋስን ጦር ሙሉ በሙሉ ደመሰሰ። እንግዲህ የየመንን ምድርም በአክሱም ስርወ መንግስት ወይም በአክሱም ቁጥጥር ስር አደረገ። ንጉስ ካሌብ እንግዲህ በየመን ላይ አብርሃ የተባለው የያኛው የዚህ የአብርሃ ወአጽብሃ ሳይሆን አብርሃ የተባለውን የታዋቂን የአክሱማዊ ጄኔራል እንደራሴ አድርጎ እዛው ሾመ። እንግዲህ ከዚህ በኋላ ታላቁ ድል ከተቀናጀ በኋላ እንግዲህ ንጉስ ካሌብ የዓለምን ሀብትና ዘውድ ትቶ ንግስናን አክሊሉን ወደ ኢየሩሳሌም በመላክ መንግስቱን ለልጆቹ አስረክቦ እንግዲህ ወደ ገዳም በመግባት በምንኩስናና በጸሎት ዘመኑን እንደፈጸመ የታሪክ ድርሳናት ላይ ተጽፎ ይገኛል ማለት ነው። ከንጉስ ካሌብ በኋላ ደግሞ ማን መጣ ያላችሁ እንደሆነ በስድስተኛው ለእነት ላይ የተቀመጠው ደግሞ የንጉስ ገብረ መስቀል ዘመን ነው። እንግዲህ በዚህ ዘመን ታላቁ ቅዱስ ያሬድ የተነሳበት ዘመን ነው። በዚህ በንጉስ ገብረ መስቀል ዘመን ከንጉስ ካሌብ በኋላ ልጁ ነው እንግዲህ ንጉስ ገብረ መስቀል ወደ መንበረ ስልጣን መጣ። እንግዲህ በእርሱ ዘመን አክሱም በሰላም በሃይማኖታዊ እድገት በመንፈሳዊ ህይወት እጅግ በሰፊው የነበረበት ዘመን ነው። ይህ ዘመን እንግዲህ በዚህ ዘመን የኢትዮጵያ ቤተክርስቲያን ታላቁ ሊቅ ቅዱስ ያሬድ የተነሳበት ዘመን ነው። እንግዲህ ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ከተማ ነው የተወለደው። እንግዲህ ትምህርት ለመማር ተስፋ ቆርጦ በነበረበት ወቅት ከአክሱም ወጣ ብሎ በሚገኘው ማይኪራ በሚባል ቦታ አንዲት ትል የዛፍ ግንድ ላይ ለመውጣት 6 ጊዜ ወድቃ በሰባተኛው ላይ ስትወጣ ተመለከተ። እንግዲህ ተመልካቹ ሆኖ ትዕግስትን እና ተስፋን አለመቁረጥን እዛ ጋር ተማረ። በኋላም እንግዲህ ከመላእክት በተገለጠለት መለኮታዊ ድምጽ 3ቱን የዜማ ስልቶችን የደረሰ ታላቅ ሊቅ ነው። እንግዲህ ግዕዝ፣ እዝል እና አራራይ የተባሉትን በመፍጠር እንግዲህ ቅዱስ ያሬድ በመጀመሪያው በአክሱም ጽዮን ቤተክርስቲያን በኋላም በንጉስ ገብረ መስቀል ፊት እንዲያውም ሲዘምር ንጉሱ እንግዲህ በዜማ ተመስጠው የያዙት ወርቃማ ጦር የቅዱስ ያሬድን እግር ወግቶት ሁለቱም የደሙን መፍሰስ እንኳን አላወቁም ነበር። በጣም ምን ያክል ለዜማው በጣም ጥልቅ እንትን እንደነበራቸው እዛ ጋር ያሳያል ማለት ነው። ቅዱስ ያሬድ እንግዲህ የጻፋቸው የዜማ መጻሕፍት እንግዲህ ጾመ ድጓና መዋዕስት ይባላሉ። ዛሬም ድረስ እንግዲህ የኢትዮጵያ ታላቅ መንፈሳዊና ባህላዊ ሀብቶች ሆነው እስካሁን ድረስ ያገለግላሉ ማለት ነው። እንግዲህ ቅዱስ ያሬድ በመጨረሻ እንግዲህ ወደ ሰሜን ጎንደር ጸለምት ወይም ደብረ ሀዊ ገዳም በመሄድ በዚያው እንደተሰወረ ድርሳናት
ገላት የተለያዩ የታሪክ መዛግብት ያስረዳሉ ማለት ነው። እንግዲህ የአክሱም ታሪክ ሲነሳ ደግሞ እንግዲህ ውድቀቱስ ከምን መጣ የሚለውን እንግዲህ ስናነሳ ደግሞ የአክሱም ያ ታላቅ ኢምፓየር እንዴት ወደቀ ብለን ደግሞ ማየት አይከፋም። እንግዲህ ከሰባተኛው ክፍለ ዘመን በኋላ እንግዲህ የአክሱም ኃያልነት እየደከመ መጣ። የእስልምና እምነት መከሰት ተከትሎ እንግዲህ የአረብ ኃያሎች የቀይ ባህርን የንግድ መስመርና የአዶሊስን ወደብ በመቆጣጠራቸው እንግዲህ የአክሱም ኢኮኖሚ ደረቀ። በ10ኛው ክፍለ ዘመን ደግሞ የነገሰች ንግስት ዩዲት ጉዲት የተባለች መሪ ተነስታ የአክሱምን ቤተመንግስታትና የአክሱምን አብያተ ክርስቲያናትን ማቃጠል ጀመረች። በነገራችን ላይ የዩዲት ጉዲትን ሙሉ ታሪክ በቀጣይ በሌላ ቪዲዮ ሙሉን ታሪክ እሰራላችኋለሁ። እንግዲህ የአክሱምን ስርወ መንግስት መጨረሻ የነበረው የድልነአድ ነበርና ንጉሱ እንግዲህ ወይም ይሄ ድልነአድ የተባለው ንጉስ የዩዲት ጉዲትን ጥቃት ለመሸሽ እንግዲህ መንግስቱን ለማዳን ማዕከሉን ወደ ደቡብ ወይም ወደ ሸዋና ላስታ እንዳዛወረው ታሪክ መጽሐፍት ላይ እናገኛለን። ነገር ግን የጦር አዛዥ የነበረው እንግዲህ መራ ተክለ ሃይማኖት ወይም የዛግዌ ስርወ መንግስት መስራች የድልነአድን ልጅ አግብቶ በኋላ ስልጣኑን እንደተረከበ ነው ታሪክ መዛግብት የሚያስረዱት። በዚህም እንግዲህ የአክሱም ስርወ መንግስት አብቅቶ ታላቁ የዛግዌ ስርወ መንግስት በኢትዮጵያ ላይ እንግዲህ 333 ዓመት በስልጣን ላይ እንደቆዩና የዛግዌ ስርወ መንግስት ታሪክ ደግሞ እንግዲህ ከሮቤል ዛግዌ ዩቲዩብ ቻናል ላይ እንግዲህ ያልተነገሩ 11 የዛግዌ ነገስታት በሚል እዛ ጋር ሰርቼላችኋለሁ። ወደ ኋላ ሄዳችሁ ያን ታሪክ ማን ነገሱ ምን ስራ ሰሩ የሚለውን ሙሉን ታሪክ እዛ ጋር ታገኛላችሁ። ያልተነገሩ 11 የዛግዌ ነገስታት የሚለውን የሮቤል ዛግዌን ሄዳችሁ ማየትና ከዛ መማር ትችላላችሁ። የአክሱም ስርወ መንግስት ላይ ስንመለስ እንግዲህ አክሱም እንደ ፖለቲካዊ ማዕከል ቢያበቃለትም ያስቀመጣቸው ቅርሶች እንዲሁም ታቦተ ጽዮን፣ የራሳችን ፊደል እንዲኖር ካላንደር፣ የቅዱስ ያሬድ ዜማና የስነ ህንፃ ጥበብ የዛሬዋ ኢትዮጵያ መሰረቶች ናቸው። የዛሬ ኢትዮጵያ መሰረቶች ናቸው። ስለዚህ አክሱም ስርወ መንግስት ታላቁ ኢምፓየር ያዘጋጀነው ውድ የሮቤል ዛግዌ ቻናል ተከታታዮች ስለ አክሱም ስርወ መንግስት ያዘጋጀነው ሰፊ እና ታሪካዊ ዳሰሳ ይህንን ይመስል ነበር። በቀጣይ ደግሞ የተለያዩ የታሪካዊና እውነተኛ የኢትዮጵያን ታሪክ እንዲሁ ያዘጋጀን በዚህ ቻናል እንለቃለን። በአክሱም ታሪክ ውስጥ ደግሞ የበለጠ የሳባችሁን ታሪክ እናንተም በኮሜንት ላይ ወይም በአስተያየት መስጫ ላይ በታች እንድትጽፉልኝ እየጠየቁ ይህንን የሮቤል ዛግዌ የዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እየጋበዝኩ እንግዲህ ቪዲዮውን ላይክ እና ሼር በማድረግ የታሪካችንን እውነት ለሌሎች ያድርሱ እያልኩ በዛሬው ቆይታችን ደግሞ ይህንን ይመስል ነበረ። ሰላም ቆዩ። ባይ ባይ።